never live on Facebook, but I'm right here. Okay, Takeshi, I need you here. ምክንያቱም ከመስማት ካለባቸው ሰዎች ብዬ ከማምናቸው አንዱ አንተ ስለሆንክ. Alright, I haven't been on social media for some time. Facebook ላይ በጣም ጠፍቼ ነበረ for some reason. ዛሬ አልፎልኝ ብቅ ብል ያየሁት ነገር ብዙ ሰዎች ኮምፕሌን ሲያደርጉ የአዲስ የኢትዮጵያ ካርታ በኢትዮጵያ ባንዲራ የተቀባ ኤርትራ የተደባለቀችበት ካርታ ፌስቡክ ላይ ፒክቸሩ ይዞራል ያለው ሃይ ሮቤሊ ኦቢቲ እንዴና so I'm just curious ምን እንደሆነ አላውቅም ስንቶቻችሁ ምን ይተሰማችኋል አላውቅም ለኔ ግን በጣም ከሚያንገበግቡኝ ጉዳዮች አንዱ ስለሆነ ነው ምክንያቱም የኢትዮጵያ መሪዎች አድሬስ ያላደረጉት ኢሹ ስለሆነ ምክንያቱም ኤርትራውያን ቤት እየዞርን ቀበሌ እየዞርን ህዝቡን የማስተማር እዳ የለብንም ለምናገር ለሰው ኤርትራ አንዲት ልዑላዊት አገር እንደሆነች የራሷ ባንዲራ የራሷ የሆነ government የራሷ የሆነ administrative ስርዓት ያላት የተከበረች ልዑላዊት ሀገር የራሷ ህዝቦች ተቆጥረን population ቁጥር ያለን ሰዎች ነን እኛ ከኢትዮጵያ ጋር ችግር የለብንም ከኢትዮጵያኖች ጋር አብረን እንበላለን እንጠጣለን እንጋባለን እንወልዳለን እግዚአብሔር ይመስገን በመጣው ሰላምም እድሉን አግኝተን we're trying to start a new life ከኢትዮጵያኖች ጋራ ይሄ የሚደረገው የሰላሙ ስነ ስርዓት መቀየር ግን ትክክል የሆነ መንገድ አይመስለኝም ይሄ ደግሞ የሚመለከተው ለኢትዮጵያ መንግስት እኔ ፖለቲካ ብዙ አልከታተልም ብዙም ማን ነው ስልጣን ላይ ያለው ማን ነው እንደሚያደርገው ብዙ ዕውቀቱ የለኝም for some reason I'm not into that ግን አውቃለሁ ኢትዮጵያ የራሷ መንግስት እንዳላት ይሄን አከብራለሁ አዲሱ ጠቅላይ ሚኒስተራችሁ እግዚአብሔር ይባርከው ልባም የሆነ አስተዋይ የሆነ መሪ እግዚአብሔር ሰጥቷችኋል እግዚአብሔር ይባርከው እኛም እናከብረዋለን በሱ ምክንያት ብቻ አይደለም እንደ አንዲት ጎረቤት ሀገርም ሀገራችሁን ህዝባችሁን ስለምንወድ እናከብራችኋለን ኢትዮጵያውያን እኛ የትም ቀን አንድም ቀን ባንዲራችሁን ዘቅዝቀን ወይ ባንዲራችሁን አንጠልጥለን አንገኝም ፕራይም ሚኒስተር አብይንም ደግሞ አክብረን ወደን እንዲያውም ለብዙ ነገር እንጠብቀው መሪያችሁ ነውና እንዲሁም ደግሞ አዲሲቷ ፕሬዝዳንታችሁ በብዙ ፕሮግረስ ኢትዮጵያን እናደንቃታለን ኢትዮጵያን እንደግፋለን ይህ ነገር ደግሞ እኩል በእኛ ላይ እንዲመጣ የምንፈልገው ነገር እንደሆነ ኢትዮጵያኖች እንድታስተውሉ ፈልጋለሁ በሱ ምክንያት ብቻ አይደለም እንደ አንዲት ጎረቤት ሀገርም ሀገራችሁን ህዝባችሁን ስለምንወድ እናከብራችኋለን ኢትዮጵያውያን እኛ የትም ቀን አንድም ቀን ባንዲራችሁን ዘቅዝቀን ወይ ባንዲራችሁን አንጠልጥለን አንገኝም ፕራይም ሚኒስተር አብይንም ደግሞ አክብረን ወደን እንዲያውም ለብዙ ነገር እንጠብቀው መሪያችሁ ነውና እንዲሁም ደግሞ አዲሲቷ ፕሬዝዳንታችሁ በብዙ ፕሮግረስ ኢትዮጵያን እናደንቃታለን ኢትዮጵያን እንደግፋለን ይህ ነገር ደግሞ እኩል በእኛ ላይ እንዲመጣ የምንፈልገው ነገር እንደሆነ ኢትዮጵያኖች እንድታስተውሉ ፈልጋለሁ እኛ ከናንተ ጋር ምንም አይነት ጥላቻ የለብንም ከፍቅር በስተቀር ግን የአንዲት ልዑላዊት ሀገርን ድንበር ባንዲራ ህዝብ ፖለቲካዊ ስርዓት መንካት ግን በጣም ቅጡን ያጣ ሆኖ ይሰማኛልና መናገር የምፈልገው ለመሪዎች ነው መሪነት ደግሞ ፕሬዝዳንቱ አናውንስ ካላደረገው ለምን አናውንስ እንደማያደርገው አላውቅም እስከዛሬ ድረስ አብይ ስልጣን ላይ ከተቀመጠ የሰላሙን ጉዳይ ማስተዳደር ከጀመረ ረጅም ጊዜ አድርጓል ግን ለምንድነው አንዲትም ቀን ብሮድካስት የሚደረግ ሚዲያ ላይ መጥቶ በጋዜጣ ይሁን በቲቪ ይሁን ለምንድነው ለህዝቡ የማይናገረው ኤርትራ አንዲት ልዑላዊት አገር እንደሆነች ድንበሯ መጣስ እንደሌለበት ባንዲራዋ መገልበጥ እንደሌለበት ባንዲራዋ መሸሸግ እንደሌለበት
ድንበሯ መሸሸግ እንደሌለበት ለምንድን ነው የማይነገረው? አንድ ህዝብ ነን ስለምንመሳሰል ቆዳችን ስለሚመሳሰል ወይ አንድ ቋንቋ ስለምንናገር ወይ መረዳዳት ስለምንችል ወይ ሁላችንም እንጀራ ስለምንበላ አይደለም። ኢትዮጵያና ኤርትራ የሚመሳሰሉት የተወሰኑ ብሔረሰቦች ናቸው። የበዙት ብሔረሰቦች ኢትዮጵያ ውስጥ የሉም። እኛ 9 ብሔረሰቦች ነን። 9ኛችንም ኢትዮጵያ ውስጥ የለንም። ከኢትዮጵያውያኖች ጋር የምንመሳሰለው አንድ ትግርኛ ብቻ ነው። ያ we have አፋርና ኩናማ ኦኬ 3 ብሔረሰብ ልበል። የተቀሩት 6 ብሔረሰቦች ግን ኢትዮጵያ ውስጥ ኤግዚስት አያደርጉም። ለምንድን ነው ሱዳን በሱዳን በኩል ያሉት ቤኒሻንጉል you know they look like the South Sudan people ሰምተናችሁ አናቅም ከሱዳን ህዝቦች ጋር አንድ ነን ስትሉ። ደቡብ ኢትዮጵያ ከኬንያ ጋር ይመሳሰላሉ። በጠቅላላ ደቡብ ህዝብ ከኬንያ ጋር ይመሳሰላል። ኦሮሞ is extended all the way to Uganda አንድም ቀን ግን ከዩጋንዳ ጋር ከኬንያ ጋር እንመሳሰላለን ወንድማማቾች ናቸው ስትሉ ሰምተናችሁ አናውቅም። ባንዲራቸውን ስትለጥፉ ድንበራቸውን ስትፍቁ አይተናችሁ አናቅም። ለምንድን ነው እኛ ጋር ሲደርስ እንደዛ የሚሆነው? ምክንያቱም እንደሚያንገበግበንኛ ዝም ብሎ ማፕ ላይ ተስላ የተሰጠች ሀገር አይደለችም። ሰዎች የሞቱላት አገር ናት። እያንዳንዱ ቤተሰብ አባት፣ እናት፣ አክስት፣ አጎት፣ እህት፣ ወንድም ያጣባት አገር ናት። 30 አመት ማለት ቀላል እድሜ አይደለም። 30 አመት መዋጋት ለነጻነት 30 አመት ኤርትራ የምትባለው ስም ማፕ ላይ እንድትቀመጥ መዋጋት ቀላል ነገር አይደለም። ለምንድን ነው ሰው ዝም ብሎ እየመጣ የሚዘነጥለው? አልተጣላንም እኮ የሚያጣላ ጉዳይ የለንም። ተጣርቀናል። እንዲያውም አሁንም እግዚአብሔር ይመስገን። ለምንድን ነው በሰላም መኖር የማንችለው? ለምንድን ነው ባንዲራችን የማይከበርልን? ለምንድን ነው ድንበራችን የማይከበርልን? በእውነት ይሄኛውን ነገር ሶሻል ሚዲያ ላይ የመጣችሁ የምትለጥፉ ሰዎች በህግ የሚያስቀጣ ጉዳይ እንደሆነ ምናልባት የኛ ማህበረሰብ ስላልተማረ ስለማይገባው ይሄን ጉዳይ ብዙ ፊት የሚሰጡት ወይ ደግሞ አስተውሎ የሚመለከቱት ነገር አይመስለኝም። ሌላ ዓለማት ላይ እንደዛ ሲደረግ አይተን አናውቅም። እኔ የዩሮፕ ነዋሪ ነኝ። ስካንዲኔቪያን ሀገር ይመሳሰላሉ፣ ቋንቋቸው አንድ አይነት ነው። አንዳችም ቀን ያንዳቸውን ባንዲራ ሲለጥፉና ቦርደራቸውን ሲገለጥጡ አይተን አናውቅም። በፖለቲካቸው ይስማማሉ። ሶሻል ኢኮኖሚካል ሪሌሽንሺፓቸውን ጠብቀው አንዱን አንደኛውን አክብሮ እንዴት በህብረት መኖር እንዳለባቸው አድርገው there is still an excellent የሆነ ሲስተም ዩሮፒያን ዩኒየን ሲስተም አላቸው። ለምንድን ነው እንደዛ አድገን አእምሯችንን አስተውለን መኖር ማንችለው? እዛ ድረስ ሰላም መጣልን ማለት የኤርትራን ባንዲራ መገልበጥ ማለት ነው? የኤርትራን ባንዲራ ከማፑ መሸሸግ ማለት አይደለም። ወይንም ድንበሩን ከዛ መሰረዝ ማለት አይደለም። I'm so furious about this thing. እባካችሁን ሶሻል ሚዲያ ላይ የመጣችሁ ሰዎች ባለማወቅ አደባባይ ይዘውት የሚወጡትን የድሮዋን የኢትዮጵያን ማፕ አያመጣችሁ ስትለጥፉ አንድነት መታረቅ ማለት የሀገርን ድንበር መቀንጠጥ የሀገርን ባንዲራ መቀንጠጥ ማለት አይደለም። እኛ ከኢትዮጵያ ጋር ምንም ችግር የለብንም። ስለዚህ እባካችሁን ኢትዮጵያውያኖች እባካችሁን ሶሻል ሚዲያ ላይ ይሄን ሶሻል ሚዲያ አቢዩዝ አናድርገው። ሶሻል ሚዲያ ላይ የመጣችሁ የምትለጥፉትን ፖስት የድሮዋን የኢትዮጵያን ማፕ and then it's fully extended የሆነ የኢትዮጵያ ባንዲራ ያለበት it's very wrong, extremely wrong ነው። ዓለም አቀፍ የሆነ ስርዓትን ወይ ህግ እየተቀነጠጠ እንደሆነ ህዝባችን ማወቅ መቻል አለበት። ፍቅራችን በዛ አይደለም የሚገለጠው። አንድነታችን በዛ አይደለም የሚገለጠው። ባንዲራ የሰው ባንዲራ በመሸሸግ አይደለም። እኔ ጎረቤቴን ወዳለው ካልኩኝ አጥሬን ገፋለሁ እንዴ? አጥራችን አንድ ይገለጥና አንድ ላይ እንብላ እንጠጣ ማለት አይደለም። እኔ ሰዓታቸውን አክብሬ ቤታቸው ሂጄ ቡና ስጠጣ ሻይ ስጠጣ ግንባቸውን ሳላፈርስባቸው ግንባቸው ላይ ሳልሸናባቸው that's respect። አጥር ገንጥዬ ስለሄድኩኝ አይደለም። ስለዚህ እባካችሁን ኢትዮጵያውያን ስለፈጠራችሁ ከሁሉም በላይ ብትችሉ ፕሬዚደንት he's not a president, the prime minister ለአብይ ቢነገረው ይሄ ጉዳይ I would really appreciate it. Somebody has to say ቤታችሁ ልጆቻችሁን አስተምሯቸው። ኤርትራ ምንድናት? ኢትዮጵያ ምንድናት?
ባንዲራ ምንድነው ድንበር ምንድነው አገር ህዝቦች ምንድናቸው ስንት ብሔሮች አሉ ቋንቋቸው ምንድነው ከኛ ጋር የሚያመሳስላቸው ምንድነው ብላችሁ ልጆቻችሁን አስተምሩ መንግስታችሁ ካላደረገው እኛ በህዝብ መካከል ማድረግ የምንችለውን ነገር ማድረግና እናደርግ በእኛ ሌቭል መደረግ የሚችለውን በትምህርት ቤታችሁ አስተምሩ በቤታችሁ አስተምሩ ልጆቻችሁን ኤርትራውያኖች ወንድሞችና እህቶቻችሁ ናቸው ነን የሚያጣላ ምንም ጉዳይ የለንም ባንዲራ ግን አለን ድንበር ግን አለን government አለን parliament አለን you know maybe it's not as functional as the rest of the world we're working on it አንድ ቀን እግዚአብሔር ሲል ሰላም ይመጣልናል አገራችን ተስተካከላለች እኛ ጋም ቆሞ እንደዚህ ቡራከራዩ ሚልልን ፕሬዚደንት አላገኘንም በዚህ ሰዓት so stupid ግን እሱ አላደረገውም ብለን እኛ አፋችንን አንዘጋ ምክንያቱም እሱ የጎደለው ነገር የለም እኛ ቤተሰቦቻችንን ጓደኞቻችንን አገራችንን ህዝባችንን አተናል በብዙ ነገር የተጎዳን ህዝቦች ነው ኤርትራውያኖች ስንባል ስለዚህ በቁስል ላይ ቁስል አትጨምሩ ባካችሁ ኢትዮጵያውያኖች መዋደድ ማለት የአገርን ባንዲራ መቀንጠጥ ወይንም ቦርደር ሉዝ ማድረግ አይደለም ባካችሁ መልእክቴች ናት እግዚአብሔር ይባርካችሁ ከቻላችሁ spread this video I know I've been blabbing a lot ግን መልእክቴ አንድ ነው ባንዲራችንን ድንበራችንን ህዝባችንን